ተወዳጆች ትዕግስት ባጣንበት በዚህ ጊዜ በኢትዮጵያ የሴቶች የዘፋኞች ታሪክ ውስጥ ትዕግስት በሚባል ስም የሚጠሩ 8 ታዋቂ ኢትዮጵያዊ እንስት ዘፋኞች እንዳሉ ታውቃላችሁ? አሁን አሳያችኋል። በአንደኝነት ትዕግስት አፈወርቅ። ነፍሱን ይማረና የተወዳጁ የማዲንጎ አፈወርቅ እህት ናት። የአማርኛ ዘፈኖች ምርጥ ሙዚቃዎችን የሰጠችን ድምፃዊት ነች። ሁለተኛ ትዕግስት ወይሶ። ትዕግስት ወይሶ እንግዲህ በ90ዎቹ ዓመተ ምህረት በወላይትኛ ሙዚቃ ከፍ ብላ የመጣች ምርጥ ሙዚቃ የሰጠችን ከዛ በኋላ ደግሞ ሃይማኖቷን ቀይራ አሁን ዘፈንን የማትሰራ ባለሙያ ናት። ደሬ ኮነው እንደ ሴትነቴ አይንዴው ሴትነቴ የውስጤን አምቄ መግለጽ ቢሳነኝ ተዋት ትፍረድ በኔ ሴት ልጅ እኮ ነኝ። ሶስተኛ ትዕግስት በቀለ። በደራው ከተማ ሞቅ ባለው በደመቀው ምሽት በተንቆጠቆጠው። ትዕግስት በቀለ እንግዲህ እንደምታውቋት ከ20 ዓመት በፊት የአስቴርን ሙዚቃ መድረክ ላይ በመጫወት ረጅም ጊዜ በናይት ክለብ የሚሆን በሙዚቃ ስራ የቆየች ጥሩ አልበም ሰጥታን እናውቃታለን። ምርጥ ድምፃዊ ናት። አውዳመቱ ሲመጣልን በአመቱ ኩራታችን ስንኖር በሀገርኛ በሕይወታችን። ናይኔ ገላ የሚል ዘፈን በጣም ብዙ አሪፍ ስራዎች አሏት። እንግዲህ ትዕግስት በቀለ ኑሯንና ትዳሯን በባህር ማዶ አድርጋ ረጅም ጊዜ ጠፍታብን ነበረ። በቅርብ ጊዜ በሰይፉ ኦኒቢኤስ እና በሌሎች ሚዲያዎች ብቅ ብላ አይተናታል። አራተኛ ትዕግስት ፋንታሁን። ትዕግስት ፋንታሁን እንግዲህ እንደምታውቋት ከአበባ ደሳለኝ ጋር በመሆን እርጅኝ አብሮ አደጌ የሚለውን ሙዚቃ እጅግ በጣም የተወደደላት በህዝብ ዘንድ ታዋቂነት ያስገኘላት ምርጥ ሙዚቃ ነው። ቁጥር 1 እና ቁጥር 2ን ሰርተዋል። ላንቺ አልተፈጠረ አቤት ስለማይጠቅምሽ። ከአበባ ደሳለኝ ጋር በዝምድናም እንደሚገናኙ እናውቃለን። ትዕግስት ፋንታሁንም የሚገርም ሙዚቃ የሰጠችን በ90ዎቹ
ከወጡ ቶፕ ከሚባሉ እንስቶች አንደኛዋ ናት። በአሁን ሰዓት ብዙም የማናገኛት በባህር ማዶ የምትገኝ ምርጥ ድምፃዊ ናት። አልገባኝም ፍቅሬ ይህን ሰሞን የዚያጣው ምትሌላን የሚሆን ሂድ ብዬ ነበረ ቆርጦልኛል ብዬ አልቻልኩም ተመለስ ተረታው ሸግዬ እንደማላገኝህ ያውቃል ልቤ የኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ አካል ተራርቆ ተወዳጆች እስካሁን ድረስ እየተከታተላችሁት ከሆነ ፕሮግራሙን ወዳችሁታል ማለት ነው። ታዲያ ለዚህ ፕሮግራም ላይክ እና ሰብስክራይብ ማድረግ ያንሳል። በአምስተኝነት ትዕግስት በላቸው ትዕግስት በላቸው በሱዳንኛ በአረብኛ ሙዚቃ በጣም እናቃታለን። በአማርኛም የተለያዩ ሙዚቃዎችን ሰርታለች። በጣም ምርጥ ድምጽ ያላት ድምጻዊ ነች። ትዕግስት መኮንን ወይም ኒኒ Nana eneni tomako taramale dekkineni haya dakaiki wana toma haya በዘጠናዎቹ በጣም ጥቂት ቢሆኑም ራሱ ምርጥ ሙዚቃ የሰጠችን ድምጻዊት ናት። ትዕግስት መኮንን ኒኒ ሰባተኛ ትዕግስት አለነ መኺረንዲ ልብግበር ኢደ ንዓኸደዲ ደቂዐ ምሒለ ትጭካነ ኸቢሕር መሳክረመ ሓዲ መቃነስ ከፋፈመዲ ብዙ ጊዜ የምናውቃት በትግርኛ ሙዚቃዋ ነው። አንዳንዴም አማርኛ ቀላቅላ የምትዘፍንበት ሙዚቃ አለ። እንግዲህ በዘጠናዎቹና በዘጠናዎቹ መጨረሻ አካባቢ የነበረች ሙዚቃ በደንብ የምትሰራ ምርጥ ድምጽ ያላት ልጅ ናት። አረ ወየ እናንተ ወይ ወዴት ቀርብ ያው እንደሱ ሰከኛል ወላሂ አንገሚ ስምንተኛ ትዕግስት ፍቅሬ ተወዳጆች ይህን ፕሮግራም ለመስራት ትዕግስቶችን በመፈልግበት ሰዓት ገና ታዋቂ ያልሆኑ ወይም ነጠላ ዜማ የሰሩትን ሰዎች ሳይ ደግሞ በትዕግስት ስም በጣም ነው የተገረምኩት። ትዕግስት ኪሮስ ጌጡ ትዕግስት አዲሱ የቆሎ ተማሪ የዋሽራው የቅኔው ባላባት ባላጎዛው ልቤን በፍቅር ገዛው ደሞ ፍቅር ጨምሮ መውደድ ባሰ ናናና ሆዴ ናሌ ቶሎና ናናና ሆዴ ናሌ ቶሎና ናናና አቦና ሁሩኖ ይሉኛል ይሁን ይጀነን የጎጃም ልጁ ነው ያው ሜደጀን ደግሞም ሲቆማለልን አለው የደስታ
ተወዳጆች እነዚህ ሁሉ ትዕግስቶች በዘፈኑት ዘፈን ብዙ ትዕግስት ሊኖረን አይገባም ነበር? እኔን አስገርሞኛል። እናንተንስ? እኔ እንግዲህ እነዚህን ትዕግስት የሚባሉ አርቲስቶች የማውቀውን አሳይቻችኋለሁ። እናንተስ በስም ትዕግስት ሆነው እንስት ድምፃዊ እኔ ረሷቸው አሉ ብላችሁ ታስባላችሁ? እስቲ ኮመንት ላይ አስፍሩልኝ፣ አነበዋለሁ። በሌላ ፕሮግራም እንገናኛለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የቤተሰቤ አባል እንድትሆኑ ጋብዛለሁ። ቻው።